ድምፅ በእምነት ተናገሩ፣ አታንሾካሹኩ። በጉልህ ድምፅ አውጁ፣ ጸልዩ። አንዳንድ ወገኖች ስትጸልይ ትቸኩላለህ ስላላችሁኝ ቀስ ለማለት እሞክራለሁኝ። ጸሎቱ ግን ይበልጥ ውጤታማ እንዲሆንላችሁ በማስታወሻ ደብተራችሁ ላይ ጻፉትና ጸሎቱን ጻፉትና ማለት ነው። በራሳችሁ የፍጥነት ልክ ሳትቻኮሉ በመንፈስ በመሆን ብትጸልዩ የተሻለ ውጤት ማምጣት ትችላላችሁ። ይህን ጸሎት የሚመች ስፍራ በመሆን ከጌታ ከመንፈስ ቅዱስ ጋር ኅብረት በመፍጠር አስቀድማችሁ የሚሰማችሁን ኃጢአት ሁሉ በመናዘዝ ንስሐ በመግባት እናንተንና የእናንተን ነገር ሁሉ በጌታ በኢየሱስ ደም በመሸፈን ጸልዩ። ይህ ጦርነት ነው ወገኖቼ። በጉልህ ድምፅ በእምነት ተናገሩ፣ አውጁ። በለሆሳስ ድምፅ አታንሾካሽኩ። ሃሌሉያ! እግዚአብሔር እናመሰግነዋለን። አሁን አብረን እንጸልይ። አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በፊትህ እቀርባለሁ። አባት ሆይ ፍጹም አቻ በሌለው በሰማይ ቢሆን በምድር ቢሆን ከምድር በታች ካለ ስም ሁሉ የበላይ በሆነው ጉልበት ሁሉ በሚንበረከክለት በጌታ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋንህ እቀርባለሁ። አባት እግዚአብሔር ሆይ በዚህ የመንፈሳዊ ውጊያ ምሕረትና ጸጋ በእኔ ላይ የኔ በሆኑ ነገሮች ሁሉ ላይ እንዲበዛልኝ እለምናለሁ። አባት እግዚአብሔር ሆይ አንተ የፍርሃት መንፈስ አልሰጠኸኝምና አመሰግንሃለሁ። አንተ የሰጠኸኝ የፍቅር የኃይል ራስን የመግዛት መንፈስ ነውና በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። አባት ሆይ የጦር ዕቃዬ ሥጋዊ አይደለምና አመሰግንሃለሁ። ምሽግን ለመስበር ግን በእግዚአብሔር ፊት የጦር ዕቃዬ ብርቱ ነውና ተመስገን። አባት እግዚአብሔር ሆይ እባቡና ጊንጡን እረግጥ ዘንድ በጠላት ኃይል ሁሉ ላይ ሥልጣንን ሰጥተኸኛልና የሚጎዳኝም ምንም ነገር የለምና አመሰግንሃለሁ። ደግሞም እግዚአብሔር ሆይ የዚህን የ10 ሰዓት ጸሎት መገለጥ ስለሰጠኸኝም ተመስገን። አሁን ጌታ ሆይ የመለየትና የማጋለጥን ጸሎት እጸልያለሁ። ጌታ እግዚአብሔር ሆይ ጠላቶቼ በተደበቁበት እያንዳንዱ የጨለማ ስፍራ ላይ ብርሃንህ እንዲበራ ጠይቃለሁ። አባት ሆይ የሕይወቴ ስውር ጠላቶች ሁሉ አሁን እንድታጋልጣቸው እግዚአብሔር አባት ሆይ በሕይወቴ ላይ እርግማንን ሆነ ማንኛውንም የጨለማ ክፋት ሥራ የላኩብኝን ያሰሩብኝን እያንዳንዱን ሰው አጋልጣቸው። ማንም ይሁንማ አጋልጣቸው። አባት እግዚአብሔር ሆይ የቤተሰብ አባል ቢሆን፣ ጓደኛ ቢሆን፣ ጎረቤት ቢሆን፣ የሥራ ባልደረባ ቢሆን፣ የሥራ አለቃ ቢሆን፣ ወይም የማላቀው እንግዳ ቢሆን፣ አይቼ የማላቀው ሰው ቢሆን ይጋለጡ በኢየሱስ ስም። እግዚአብሔር ሆይ አሁን አጋልጣቸው። አባት እግዚአብሔር ሆይ በጣፈንታዬ ወይንም በደስቲኔ ላይ በስውር ክፋትን የሰሩ ሆነ ክፋትን በጣፈንታዬ ላይ በመስራት ላይ ያሉትን ሁሉ አሁን አጋልጥልኝ፣ አሁን አሳይ። አቤቱ በቀን አብረውኝ ሲስቁ ውለው ማታ ገብተው የሚረግሙኝ ሰዎች ካሉ ፊታቸውን ሁሉ አጋልጥልኝ፣ አሳይ። በስውር በእኔ ላይ ክፋትን የሚሰሩትን ማንነት ሁሉ ግለጥልኝ። አባቴ እግዚአብሔር ሆይ ማንኛውም እርግማን ላኪ ጠልቆና ዘልቆ ማየት ከሚችለው ብርሃንህ የተሰወረ አይሁን። በጌታ በኢየሱስ ክርስቶስ ስም ሁሉም ወደ ብርሃንህ ይጋለጡ። አባቴ እግዚአብሔር ሆይ የጣፈንታዬ፣ የእድገቴ፣ የሰላሜ፣ የሕይወቴ ጠላቶች ሁሉ በግልጽ ላያቸው በሚችልበት ሁኔታ ይጋለጡ። የተሰወረው ሁሉ ወደ ብርሃንህ ወጥቷል፣ ተጋልጧል ብዬ አውጃለሁ በጌታ በኢየሱስ ስም። አባት እግዚአብሔር ሆይ ደግሞ የማቋረጥንና የመቁረጥን ጸሎት አሁን እጸልያለሁ። በኢየሱስ ክርስቶስ ደም በኩል በተሰጠኝ ሥልጣን መሠረት በእኔና በረገመኝ ማንኛውም ሰው ወይም ማንኛውም አካል ጋር ያለውን እያንዳንዱን መንፈሳዊ ግንኙነት ሁሉ አቋረጥኩ፣ ቆረጥኩ፣ አቋረጥኩ፣ ቆረጥኩ፣ አቋረጥኩ፣ ቆረጥኩ። የመንፈስን ሰይፍ ይዛለሁ። ሕይወቴን ለማጥቃት ለጠላት መግቢያ በር የሰጠውን ማንኛውንም የነፍስ ትስስር ቆርጣለሁ። ቆረጥኩት፣ የተቆረጠ ይሁን። ደግሞም እግዚአብሔር ሆይ እኔ አውቅ ያደረግኩት ወይም ሳላውቅ በዘር ማንዘር የተደረገን እርግማን በሕይወቴ እንዲሠራ ያስቻለን ኪዳን ሁሉ አሁን ሰበርኩ፣ የተሰበረ ይሁን በጌታ በኢየሱስ ክርስቶስ ስም። አቤቱ እግዚአብሔር ሆይ ከማንኛውም የጥንቆላ አሰራር ሕይወቴን አላቀቅኩ ብዬ አወጅኩ። አባት ሆይ ከማንኛውም ጥንቆላ ተብሎ ከሚታወቅ የክፋት አሰራር ማለትም ከድግምት፣ ከሟርት፣ ከመተትና ከማንኛውም የአጋንንት ጥቃት እኔንና የኔ የሆነን ነገር ሁሉ ለየው በጌታ በኢየሱስ ስም።
እኔንና የኔ የሆነን ሁሉ ሙሉ በሙሉ ነፃ ወጥተናል ብዬ አውጃለሁ። አወጅኩ በኢየሱስ ክርስቶስ። አሁን ደግሞ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ደምና በመንፈስ ቅዱስ ኃይል እርግማኑን የመቀልበስና ወደ ላኩት የመመለስን ጸሎት ፊት ጸልያለሁ። ማንኛውም ወደ ሕይወቴ የተላከን እርግማን ሁሉ በጌታ በኢየሱስ ክርስቶስ ስም አዛሃለሁ። አንተ እርግማን አቅጣጫህን እንድትቀይርና ወደ ላኩህ እንድትመለስ አዘዝኩ። ከነሙሉ ፓኬጅህ ወደ ላኩህ ወደ ሰሩት ወዳዘዙህ ወደ ኦሪጂናል ምንጭህ እንድትመለስ በኢየሱስ ስም አዘዝኩ። ማንኛውም ወደ ሰውነቴ የተላከን የበሽታ ቀስት ሁሉ አዛለሁ። አሁን ዙርና በ7 እጥፍ ኃይል ወደ ላኩህ በቋሚነት በኢየሱስ ስም ተመለስ። ፋይናንሴን ለማሟጠጥ የገንዘብ እድገቴን ለመዋጋት ወደ ሕይወቴ የተላከን ማንኛውም የድህነት ቀስት ሁሉ አሁን በኢየሱስ ስም አዛለሁ። ዙርና በ7 እጥፍ ኃይል በቋሚነት ወደ ላኩህ በኢየሱስ ስም አሁን ተመለስ። እድገቴን ለማቆም ለመግታት ወደ ሕይወቴ የተላከን ማንኛውንም የውድቀት ቀስት ሁሉ አሁን በኢየሱስ ስም አዛለሁ። ዙርና በ7 እጥፍ ኃይል በቋሚነት ወደ ላኩህ በኢየሱስ ስም ተመለስ። በረከቴንና እድገቴን ለማዘግየት ወደ ሕይወቴ የተላከን ማንኛውንም የመዘግየት ቀስት ሁሉ አሁን አዛለሁ። አዘጊ ቀስት ሁሉ አሁን አዛለሁ። ዙርና በ7 እጥፍ ኃይል ወደ ላኩህ በቋሚነት እንድትመለስ በኢየሱስ ስም አዘዝኩ። አስተሳሰቤን አመለካከቴን ለመበታተን ወደ አእምሮ የተላከን ማንኛውን የግራ መጋባት ቀስት ሁሉ አሁን አዛለሁ በኢየሱስ ስም። ዙርና በ7 እጥፍ ኃይል ወደ ላኩህ በቋሚነት በኢየሱስ ስም አሁን ተመለስ። ሰዎች እንዳይቀበሉኝ ሆነ እንዲጠሉኝ ወደ ሕይወቴ የተላከን ማንኛውንም ተቀባይነት የሚያሳጣ የሪጀክሽን ቀስት ሁሉ አሁን አዛለሁ። ዙርና በ7 እጥፍ ኃይል በቋሚነት ወደ ላኩህ በኢየሱስ ስም አሁን ተመለስ። በሕይወት ፍሬያማ እንዳልሆን ለማድረግ ሕይወት ትግል ብቻ እንዲሆንብኝ ለማድረግ ወደ ሕይወቴ የተላከን ማንኛውንም የመካንነት ቀስት ሁሉ አሁን በኢየሱስ ስም አዛለሁ። ዙርና በ7 እጥፍ ኃይል በቋሚነት ወደ ላኩህ በኢየሱስ ክርስቶስ ስም ተመለስ። ሕይወቴን በአጭር ለማስቀረት ወደ ሕይወቴ የተላከን ማንኛውንም የሞት ቀስት ሁሉ አሁን አዛለሁ። ዙርና በ7 እጥፍ ኃይል በቋሚነት ወደ ላኩህ በኢየሱስ ክርስቶስ ስም ተመለስ። እኔን ለመጉዳት ለመግደል ወደ ሕይወቴ የተላከ ማንኛውንም የአደጋ ቀስት ሁሉ አሁን አዛለሁ። ዙርና በ7 እጥፍ ኃይል በቋሚነት ወደ ላኩህ በኢየሱስ ክርስቶስ ስም ተመለስ። በጌታ በኢየሱስ ክርስቶስ ስም ይሄ ታላቅ መንፈሳዊ ፍትህ ይፈጸም። አባት ሆይ 4ተኛውን የኔንና የኔን ነገሮች መንፈሳዊ ድንበር ሁሉ በቋሚነት የማሸግን የመከለልን ጸሎት ጸልያለሁ። በመስቀል ላይ ስለ እኔ የፈሰሰውን የጌታን ኢየሱስ ክርስቶስን ደም ወስጄ ሁለመናዬን ሙሉ በሙሉ ሸፈንኩ። መንፈሴን ነፍሴንና አካሌን በጌታ በኢየሱስ ክርስቶስ ደም በቋሚነት ሸፈንኩ። የኔ የሆነን ነገር ሁሉ በጌታ በኢየሱስ ክቡርና ኃያል ደም ሸፈንኩ። ከዚህ በኋላ ብዬ አውጃለሁ፣ ምንም አይነት እርግማን ሆነ ከየትም የሚነሳ ምንም አይነት የጨለማ ሥራ ይህንን የጌታን ኢየሱስ ክርስቶስን የደም ከለላ አልፎ ወደ እኔ አይደርስም፣ የኔ ወደ ሆነ ነገር መግባት መንካት አይችልም ብዬ በጌታ በኢየሱስ ስም አወጅኩ። ከዚህ በኋላ በእኔ የሆነ የኔ በሆነ ነገር ላይ የሚሞከር ክፋት ሥራ ሁሉ በጌታ በኢየሱስ ስም ወዲያው ታውቆ ወዲያው ወደ ላኩት በብዙ ኃይል የሚመለስ ይሆናል ብዬ በኢየሱስ ስም አወጅኩ። በኢየሱስ ስም አተምኩ። ሃሌሉያ። አባት እግዚአብሔር ሆይ ስለ ሁሉ አመሰግንሃለሁ። አሁን ስለሆነልኝ ጥሶ መውጣት እየሆነልኝ ስላለው ድል ሁሉ አመሰግንሃለሁ። እግዚአብሔር አባት ሆይ ይህን ጸሎት በኃያሉና አቻ በሌለው በጌታ በኢየሱስ ክርስቶስ ታላቅ ስም ጸለይኩ፣ አወጅኩ፣ አተምኩ። አሜን፣ አሜን፣ አሜን። ሃሌሉያ። ወገኖች ይህን ጸሎት ከልብ ስትጸልዩ ምቹ ጊዜ አመቻቹና በማትረበሹበት ሁኔታ በራችሁን በመዝጋት ጸልዩ። ይህ ጸሎት በታላቁ ጌታ የመጨረሻው ፍርድ ቤት ጉዳያችንን የምናቀርብበት ስለሆነ በታላቅ አክብሮት የሚከሳችሁን ኃጢአት ሁሉ ንስሐ በመግባት በኢየሱስ ደም በመሸፈን በታላቅ ትሕትና በራችሁን ዘግታችሁ ከመንፈስ ቅዱስ ጋር በመሆን ልትጸልዩ የሚገባ
ሲሪየስሊ ልትወስዱት የሚገባ የጸሎት አይነት ነው። አሁን እንጸልይ። አብራችሁኝ እንዲህ በሉ። ጻድቅ ዳኛ የሆንክ እግዚአብሔር አባት ሆይ፣ የምድር ሁሉ ጻድቅ ዳኛ የሆንክ እግዚአብሔር ሆይ፣ ወደ ዙፋንህ ጉዳዮቼን ይዤ እነሆ መጥቻለሁ። እንደ ልጅህ በደም ዋጋ እንደ ተገዛ ልጅህ እንደ መንግሥትህ ዜጋ በፊትህ መጥቻለሁ። አቤቱ በፊትህ ስቀርብ እንደ ለማኝ ሳይሆን የደረሰበትን ችግር በአባቱ ፊት እንደሚያሳውቅ ልጅህ እነሆ በፊትህ ቀርቤአለሁ። በጌታ በኢየሱስ ክርስቶስ በተገዛልኝ በፊትህ የመቆም የልጅነት መብትና ነጻነት በፊትህ ቆሜአለሁ። በመንግሥተ ሰማይ ፍርድ ቤት መኖሩን አውቃለሁ። በዚህም ፍርድ ቤት በመስቀሉ ሥራ የመቆም መብት ተሰጥቶኛልና አመሰግንሃለሁ። አባት እግዚአብሔር ሆይ፣ አንተ በዚህ ፍርድ ቤት ዳኛ እንደሆንክና በፍጹም ፍትሕና ጽድቅ እንደምትፈርድ አምናለሁ። በፍርድህም ደግሞ አባት ሆይ ሙሉ በሙሉ እተማመናለሁ። በጌታ በኢየሱስ ክርስቶስ ስም አባት እግዚአብሔር ሆይ፣ አስቀድሜ የፍርድ ቤት መጥሪያ ጸሎትን አነቃቃለሁ። ፕሬየር ኦፍ ዲቫይን ሰፒና። አባት እግዚአብሔር ሆይ፣ እያንዳንዷ ሥራዬን የነካች፣ ፋይናንሴን የነካ፣ ሕይወቴን የነካ ማንኛውም የተዋጉኝ ጠንቋዮች፣ የአጋንንት ኤጀንቶች፣ ደጋሚዎች፣ ሟርተኞች፣ አጋንንቶች ሁሉ ላደረሱብኝ ጉዳት፣ ላደረጉብኝ ጉዳት በእኔና የኔ በሆነ ማንኛውም አካል ላደረጉት ክፋትና በደል ሁሉ አሁን በፊትህ በዙፋንህ ፊት እንዲቀርቡ፣ በፍርድ ዙፋንህ ፊት እንዲቀርቡ በጌታ በኢየሱስ ስም መጥሪያ አወጣሁባቸው። በጌታ በኢየሱስ ክርስቶስ ስም ከየተደበቁበት አሁን ተገደው በፊት እንዲቀርቡ፣ ወደ ብርሃንህ ግላጭ እንዲወጡ፣ የተሸፈኑበት ማስካቸው ሁሉ እንዲገለጥና የተጋለጡ እንዲሆኑ በኢየሱስ ስም ጸለይኩ። አሁን የተሰወሩ ተሰውረው በክፋት ሲሰሩ የኖሩ ሁሉ አሁን በብርሃን ከያሉበት የተገለጡ ይሆኑ። በብርሃን አሁን የተጋለጡ ይሆኑ። አሁን ሽፋናቸው ሁሉ ከነሱ ላይ ተወገደ ይሁን። በኢየሱስ ክርስቶስ ስም አዘዝኩ። በሕይወቴ ላይ፣ በሥራዬ ላይ፣ በፋይናንሴ ላይ እርግማን የተናገሩ ጠንቋዮች፣ መተተኞች፣ ሟርተኞች ሆነ ማንኛውም የጨለማ ኃይል ሁሉ በፍርድ ዙፋን ፊት አሁን ተገደው ይቅረቡ። አሁን ቀርበው ይጠየቁ። አሁን በኢየሱስ ስም ተደብቀው ከሚሰሩበት ጨለማ አሁን ወደ ብርሃንህ ይጋለጡ። በኢየሱስ ክርስቶስ ስም እያንዳንዱን ሲከታተሉኝ የኖሩ ሰላይ መናፍስትን ሁሉ ሞኒተሪንግ ስፒሪትስ አሁን በብርሃንህ ይጋለጡ። አሁን ተገደው በፍርድ ዙፋን ፊት ቀርበው ይጠየቁ። እያንዳንዱ አዘጊ መናፍስት ነገሮቼን ሲያዘገዩ የኖሩ ደረስኩ ስል ነገሮቼን እያራቁ ሕይወት ትግል እንዲሆንብኝ ያደረጉ አዘጊ ክፉ መናፍስት ሁሉ አሁን በፍርድ ዙፋን ፊት ተገደው ይቅረቡ፣ ይጠየቁ በኢየሱስ ስም። እያንዳንዱ የግራ መጋባት መናፍስት፣ እያንዳንዱ የፍርሃት መናፍስት፣ እያንዳንዱ የሰላቢ መናፍስት፣ እያንዳንዱ የድህነት መናፍስት፣ እያንዳንዱ የበሽታ መናፍስት፣ እያንዳንዱ ገዳቢ መናፍስት፣ እያንዳንዱ እድገትን ገቺ መናፍስት በሕይወቴ፣ በሥራዬ፣ በፋይናንሴ፣ በቤተሰቤ፣ በነፍሴ፣ በዕጣ ፈንታዬ፣ በቤቴ፣ በልጆቼ፣ በሕይወቴ፣ በሰላሜ፣ በክብሬ፣ በሞገሴ ላይ ላደረጉት ክፋት ሁሉ በፊትህ አሁን ቀርበው ይጠየቁ። አሁን ይቅረቡ። አሁን ከያሉበት ከተሰወሩበት ብርሃንህ ኃይል አሁን ተገደው ይቅረቡና ይጠየቁ። በፍርድ ዙፋን ስር ተጥለው አሁን ይጠየቁ። በኢየሱስ አሁን መለኮታዊ መጥሪያ አወጣሁባቸው። አሁን ይቅረቡ በኢየሱስ ስም። እግዚአብሔር አባቶይ አንድም የዕጣ ፈንታዬ ጠላት፣ አንድም የሕይወቴ ጠላት በጥላ ተከልሎ አይቅር። ሁሉም በኢየሱስ ስም ወደ ብርሃን ይጋለጡ። ሁሉም አሁን ተገደው በፍርድ ዙፋን ፊት ይቅረቡ። ሰው የሆኑ ኤጀንቶች ቢሆኑ፣ ክፉ መናፍስት ቢሆኑ ሁሉም አሁን ይቅረቡ። ሁሉም አሁን ይቅረቡ። ሁሉም አሁን ይቅረቡ። ሁሉም አሁን ይጋለጡ። በኢየሱስ ክርስቶስ ስም ይጠየቁ። በጌታ በኢየሱስ ስም ጌታዬ ኢየሱስ ክርስቶስ ሆይ
አሁን በዚህ የፍርድ ሂደት ጠበቃ የሆነ እንድትቆምልኝና የጠላትን ማስረጃ መደምሰሻ ደምህ እንድታቀርብልኝ እጠይቅሃለሁ። ጌታዬ ሆይ ደምህ በእኔ ፈንታ ሆኖ ይናገርልኝ። ደምህ በሕይወቴና በእኔ በሆነው ሁሉ ላይ ያለን ማንኛውንም እርግማን ይሻርልኝ። ማንኛውንም የዘር እርግማን፣ የዘር ቃል ኪዳን ደምህ ከሕይወቴና ከቤተሰቤ ላይ ለዘላለም ይሻርልኝ። ማንኛውንም የጠላትና ማንኛውም ጠላት በእኔና በቤተሰቤ በሥራዬ የኔ በሆነ ማንኛውም አካል ላይ የተጠቀመውን ሕጋዊ መሠረት ሁሉ ደምህ አሁን ለዘላለም ያፍርስልኝ፣ ይደምስስልኝ። አባት እግዚአብሔር ሆይ ደግሞም የሆነብኝን እኚህ ክፉ ጠላቶች ያደረጉብኝን ጽፌ በመዝገቤ የያዝኩትን ማስረጃ ባለው ድምፅ አቅርቡ። ሃሌሉያ! ክብር ለእግዚአብሔር ይሁን። እያንዳንዱን የሆነብኝን መንፈሳዊ ጥቃት፣ እያንዳንዱን ከክፉ የሆነ ሕመም በፊትህ አቀርባለሁ በሉ። እያንዳንዱን በፋይናንሴ ላይ የተደረገን ጥቃት በፊትህ አቀርባለሁ። እያንዳንዱን የተሰረቁብኝን ዕድሎች በፊትህ አቀርባለሁ በሉ። እያንዳንዱን ከክፉ የሆነ ያለፍኩባቸውን የእንቅልፍ ማጣትና መረበሽ ቢሆን በፊትህ አቀርባለሁ በሉ። እያንዳንዱን በሞገሳችሁ ላይ ለሆነ መስተጋጎል የተሰረቀባችሁን ዕድል ሁሉ በፊትህ አቀርባለሁ በሉ። ማንኛውንም ቤተሰቤን፣ ዘሬን የተከተለ የውድቀትና በኑሮ አድጎ ያለመውጣት አዙሪት ፓተርን ኦፍ ስታግኔሽን ኤንድ ፌሊየር የሚባለው ማንኛውንም በኑሮ አድጎ ያለመውጣት አዙሪትን ሁሉ በፊትህ አቀርባለሁ። ምክንያታዊ ባልሆኑ ጉዳዮች የዘገዩ ነገሮችን ሁሉ በፊትህ አቀርባለሁ። እያንዳንዱ የተሰናከሉ የተስፋ ቃሎችንና ዕድሎችን በፊትህ አቀርባለሁ። አባት ሆይ ይህ የኔ የደረሰብኝ ጉዳት ነው። ይህ ማስረጃዬ ነው። አንተ መርምረው፣ አንተ እየው፣ ፍርድንም ደግሞ ስጠኝ። ፍርድህ ጻድቅ ነውና አመሰግንሃለሁ። በልጅህ በኢየሱስ ደም ተሸፍኜ ይህንን አቤቱታ አቅርቤያለሁ። ማስረጃዬን አቅርቤያለሁ። በኢየሱስ ክርስቶስ ስም አሜን። ወገኖች ይህንን ጸሎት ስትጸልዩ አባት እግዚአብሔር ሆይ ጉዳይን ሁሉ አይተሃልና አመሰግንሃለሁ። ማስረጃዎቼን ሁሉ አይተሃል፣ መርምረሃልና አመሰግንሃለሁ። የኢየሱስ ደም ታይቶልኛልና የጨለማ ኃይላት የጠላቶቼ ማስረጃ ሁሉ ተደምስሷልና አመሰግንሃለሁ። ካንተ መልካም ፍርድ የተነሳ እኔና የኔ የሆነ ነገር ሁሉ ነፃ ወጥተናልና አመሰግንሃለሁ። አሁን የፈረድክልኝ ፍርድ ሁሉ በፍርድ አስፈጻሚ የመንግሥት ኃይላት ሁሉ ምንም ሳይቀር ሙሉ ለሙሉ እንዲፈጸምልኝ በኢየሱስ ስም አሁን አዛለሁ። አባት ሆይ ለእኔ የፈረድክልኝ እያንዳንዱ የፍርድ ውሳኔ አሁን እንዲፈጸምልኝ በኢየሱስ ስም አዛለሁ። እኔንና የኔን ነገር ነፃ የሚያወጣ የፍርድ ውሳኔ ሁሉ አሁን ተፈጻሚ እንዲሆንልኝ በኢየሱስ ስም አዘዝኩ። ባንተ ላይ የተሠራ መሣሪያ ሁሉ አይከናወንም የሚለውን ፍርድ ተፈጻሚ እንዲሆንልኝ አሁን አዘዝኩ። የመንግሥተ ሰማያትን ፍርድ ፈጻሚና ተግባሪ ቅዱሳን ኃያላን መላእክቶች የተፈረዱልኝን ፍርዶቼን ሁሉ አሁን እንዲፈጽሙ አሁን እንዲተገብሩልኝ በኢየሱስ ስም አዘዝኩ። እንደ እግዚአብሔር ልጅ አዘዝኩ። አሁን ውጡና ተግብሩልኝ። አሁን ውጡና በስሜ ሆነ በፎቶዬ ሆነ በማናቸውም መንገድ እኔን ሆነ ሥራዬን ሆነ ፋይናንሴን ሆነ ልጆቼን ሆነ ትዳሬን ሆነ ሕይወቴን ሆነ ቢዝነሴን ሆነ ቤቴን፣ ጣፈንታዬን፣ ትዳሬን፣ ሞገሴን፣ እድገቴን፣ ከፍታዬን፣ ሰላሜን ለመዋጋት የተሠራን መሠዊያ ሁሉ አሁን ውጡና በኢየሱስ ስም አፍርሱ። አሁን በእሳት አፍርሱ። አሁን ሙሉ ለሙሉ አፍርሱ። አሁን ይፈጸም በኢየሱስ ስም። ለዘላለም ፈርሶ እንዲቀር አድርጉ። አሁን ውጡና በእኔና በቤቴ ላይ ርግማንን የሚናገሩ አንደበቶችን ሁሉ ለዘላለም ጸጥ አሰኟቸው። ለዘላለም የተዘጉ ይሁኑ። አሁን ይፈጸም በኢየሱስ ስም። ደግሞ ማውጃለሁ፣ እግዚአብሔር ሆይ ከዚች ቀን ጀምሮ በእኔ ሆነ የኔ በሆነ ነገር ላይ የሚደረግ ማንኛውም መንፈሳዊ ጥቃት ሆነ ሙከራ ወዲያው በታላቅ መለኮታዊ በቀል ይዳፈናል ብዬ አውጃለሁ። ታላቅ መለኮታዊ በቀል በሰሪዎቹና በተባባሪዎች ሁሉ ላይ ይሆናል ብዬ አወጅኩ በኢየሱስ ስም። አቤቱ